ሰላም እንዴት ናችሁ? የቲፒኤልኤፍ ሰራዊት ወደ አፋር ክልል ጥሶ በመግባት የአፋር እንደዚህ መኖሪያው ትቶ እየተፈናቀለ ይገኛል። በጣም የሚያሳዝን ነገር ነው እና የኢትዮጵያ መንግስት እና የአፋር ክልል የሚመለከተው ሁሉ ይህንን ነገር ማየት አለበት። ይህ ጁንታው የግድ ለትግራይ ህዝብ ነጻነትም ለኢትዮጵያ ህዝብም ለሁሉም ሰላም እንዲያገኝ ይህን ጁንታ መጥፋት አለበት ብዬ ነው ማስበውና ማየት አለበት። በቃ መንግስት ትኩረት አድርጎ መስራት እንዳለበት ነው ማስበው። ትሪዮ ለኹም ዚ ህዝብ ዓፋር በመክንያት ናይ ቲፒኤልኤፍ ሰራዊት ገዝኡ መንበሪኡ ገዲፉ እንዳተፈናቀለ ይርከብ። ሙሉእ ለይቱ እንዳተፈናቀለ ይሓዲሩ እና ብጣዕሚ መሕዘኒ እዩ። ባይዘወይ መንግስቲ ኢትዮጵያ መንግስቲ ዓፋር ትኩረት ገይሩ ክሪኦ ከም ዘለዎ ልሓስብ። ያው ህዝቢ ትግራይ እውን ብጣዕሚ ኣብ ስቃይ ኣሎ፣ ኣብ ሕማቅ ኣሎ። ኣፅዋራቱ ኣብቲ ገዛ ናይ ገባራት ገይሩ ናባና ንምትኳስ ተዘጋጅዩ ይርከብ። ኣብ ናይ ባዕሉ ድፋዕ ከይሰርሕ ኣብ ህዝቢ ትግራይ ገዛ መንበሪ ኮይኑ ብጣዕሚ ዘሕዝን እዩ። ታሪካዊ ስሕተት ናይዚ ጁንታ ያው ዕርወቱ ፈሊጡ ከም ዘይዕወትን ይፈልጥ እዩ እና ትግራይ ትዕወት ትግራይ ትስዕር ህዝቢ ዝሓዘ ይዕወት ይኸብል ደሊ ሰናይ ደጀን ቲፒኤፍ ሃራ መሬት